በሬና አህያ። አንድ ድሃ ገበሬ አንድ መስራት የማይወድ ያረጀ በሬ ነበረው። በሬው የባለቤቱን መሬት ማረስ አይፈልግም። የሚፈልገው እቤት ውሎ ሳር መብላት፣ ውሃ መጠጣትና ማረፍ ብቻ ነበር። ገበሬው አንድ አህያም ነበረው። አህያውና በሬው ጓደኛሞች ነበሩ። አንድ ቀን በሬውና አህያው ተወያዩ። በሬውም እኔ በጣም ደክሞኛል፣ ቀኑን ሙሉ እሰራለሁ። ማረሻው ትልቅና ከባድ ነው። ጌታዬም በፍጹም እንዳርፍ አይፈቅድልኝም አለ። አህያውም በሬውን ትኩር ብሎ አየው። ይህ በሬ ሰነፍ መሆን አለበት፣ መስራት አይወድም ብሎ አሰበ። ከዚያም እንዲህ ሲል በሬውን ጠየቀ። ማረሻው ከባድ ነው ብለህ ታስባለህ? ጓደኛዬ እመነኝ፣ ማረሻው በጣም ቀላል ነው። እኔ ዛሬ 1 ኩንታል ጤፍ በጀርባዬ ስሸከም ነው ያልኩት። እርግጠኛ ነኝ አንተ ከምትለው ማረሻ የኔ ሸክም ይከብዳል አለው። በሚቀጥለው ቀን ሁለቱ እንስሳት እንደገና ተገናኙ። በሬው እንዲህ አለ፣ የዛሬው ቀን ለኔ መጥፎ ነበር። የጌታዬ የእርሻ ቦታ ሩቅ ነው፣ ደግሞም ድንጋይ የሞላበት ነበር። ቀኑን ሙሉ ስሰራ ነበር ያልኩት። ምንም እረፍት የሚባል ነገር አልነበረኝም አለ። አህያውም እንዲህ ብሎ ጠየቀ፣ ጠንክረህ ስትሰራ ዋልክ? እኔ ዛሬ ብዙ ኪሎ ሜትሮች ርቆ የሚገኝ ከተማ ውስጥ ወደሚገኘው ገበያ ሄጄ ነበር። እርግጠኛ ነኝ ካንተ የበለጠ ሰርቻለሁ አለው። በሚቀጥለው ቀን በሬው ወደ ቤት ዘግይቶ መጣና፣ ኦ ጓደኛዬ፣ ዛሬ ለኔ በጣም መጥፎ ቀን ነበር አለው። ነገር ግን አህያው በሬውን ከዚያ የበለጠ ሊያዳምጠው አልፈለገም ነበር። ከዚያም አንተ ሁልጊዜ ይደክመሃል፣ እያንዳንዱ ቀን ላንተ መጥፎ ቀን ነው። አዳምጠኝ፣ አንድ ጥሩ ሐሳብ አለኝ። ነገ ጌታህ ገበሬው ሲመጣ መሬት ላይ ተጋድመህ አይኖችህን ጨፈን አርግና ሟ ሟ በል። ገበሬውም የታመምክ ይመስለውና እንድታርፍ ይፈቅድልሃል አለው። በሬውም የአህያውን ሐሳብ ወደደው። አመሰግናለሁ ውድ አህያ፣ ይህ በጣም ጥሩ ሐሳብ ነው አለ። በሚቀጥለው ቀን ጠዋት በሬው መሬት ላይ ተጋደመ። ገበሬውም ሲመጣ አይኑን ጨፈነና ሟ ሟ አለ። ገበሬውም ተመለከተውና አይ የሽማግሌ በሬ ታሟል፣
ግን ደግሞ እርሻዬን የግድ ማረስ አለብኝ። ማን ሊረዳኝ ነው? አሃ 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 ለምን አህያ ያለ ለካ ዛሬ እሱ ማረስ ይችላል አለ። ከዚያም ገበሬው አህያውን ወደ ማሳው ወሰደና ማረሻና ቀንበሩን በአህያው ላይ ጠምዶ ሂድ፣ ፍጠን፣ ወጥት እያለ ባለንጋ ይገርፈው ጀመር። አህያውም ቀኑን ሙሉ ጠንክሮ ሲሰራ ውሎ ወደ ማታ ላይ በጣም ደከመ። ከዚያም ቀስ ብሎ ወደ ቤት እያዘገመ ተመለሰ። በሬውም ጠበቀውና ወደ ጓደኛዬ አህያ፣ ዛሬ በጣም ደስ የሚል ቀኑ አልኩኝ። ጥቂት ሳር በላሁ፣ ውሃም ጠጣውና ከትልቁ ዛፍ ስር አረፍ አልኩኝ። ነገም እንደገና ማረፍ እፈልጋለሁ። ምን ላድርግ? እስቲ ሌላ ዘዴ ስጠኝ ሲል ጠየቀው። አህያውም በሬውን ተመለከተውና የእሱ ሥራ ከኔ በጣም የከፋ ነው። ነገ እንደገና ይህን ሥራ መስራት አልፈልግም ሲል አሰበ። ከዚያም ጓደኛዬ፣ በጣም መጠንቀቅ አለብህ። ዛሬ ገበሬው ከሚስቱ ጋር በሬ ሁልጊዜ ደክመዋል፣ አሁን ደግሞ አሞታል፣ ነገ ካልተሻለው አርደዋለሁ፣ ስጋውንም መብላት እንችላለን እያለ ሲያወራ ሰምቼዋለሁ አለው። በሬውም በጣም ፈራና ምን እንደዚህ አለ? ስለዚህ ነገ እሰራለሁ። አሁን በጣም ተሽሎኛል። ምንም ድካም አይሰማኝም ብሎ ጮኸ። ተረቴን መልሱ፣ አፌን በዳቦ አብሱ።